አንድ ቱሪስት ነው አሉ። አንድ ገዳም ሊጎበኝ ይሄዳል አሉ። ገዳሙን በአታቸውን እየጎበኘ አንድ መነኮስ በአት ውስጥ ይገባል። ሲያይ አንድ ሰሌን ትንሽ ማሸለቢያ፣ አንድ ሳህን ጥቂት መቅኑን ንፍሮ መቀበያ፣ አንድ ኩባያ ትንሽ ውሃ መጠጫ ብቻ ያያል። እና ቱሪስቱ ግራ ይገባውና ንብረት የት አለ ሀብት የት አለ ብሎ ይጠይቀዋል አሉ። ያ መነኮስ አየት አደረገውና ቱሪስቱን ጌታው አቤት የእርሶ ሀብት የእርሶ ንብረት የት አለ ብሎ ይጠይቀዋል። ቱሪስቱ እኔ እኮ እዚህ እናንተ ገዳም ቱሪስት ብቻ ነኝ ይላቸዋል። እሳቸው ምን አሉ? ልጄ ሆይ ልክ እንዳንተ እኔም እዚህ ዓለም ላይ እኮ ምንድነው ቱሪስት ብቻ ነኝ። ስለዚህ ብዙ መሰብሰብ አይገባኝም። ቱሪስት ብቻ ነኝ እና እንዲህ ብንለው አይሻልም? በተለይ እኔ የሚጨንቀኝ ጌታ ሆይ ሃይማኖት የሚያስኬድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚህ ከተማ ውሰደን ብንለው አይሻል? ይሻላል አይሻል? አዎ የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል? እንዳመን እንዳስቀደስን እንደቆረብን ቤተ መቅደስ እንደተመላለስን የዚህ ዓለም ሐሳብ ሳያታልለን የዓለም ምኞት ሳይማርከን የዓይን አምሮት ሳያስቀረን አንተን ብቻ እያየን ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? ሳንጠራጠር ሳንክድህ በመከራዎች ብዛት የሚመጣውን ዓለም ትተን ለዚህ ዓለም ሳንገዛ እባክህ ጌታ ሆይ እንደተገዛንለት ብንሞት እንደፈራነው ብንሞት ናና ውሰደን።